ሰላም ሰላም እንዴት ናችሁ ውድ ቤተሰቦች? እንግዲህ የ11ኛ ክፍል ኢኮኖሚክስ ሳብጀክት ዩኒት 2 ፓርት 4 ይዘን መተናል። ሾርት ራን ሰፕላይ ከርቭ ኦፍ ፊርም የሚለው ይሆናል። እንግዲህ ሾርት ራን ሎንግ ራን ምን ማለት እንደሆነ አይተናል። ያለነው ፐርፌክትሊ ኮምፒቲቲቭ ማርኬት ላይ ነው። ሾርት ራን እና ሎንግ ራን ማለት በተወሰነ መልኩ እንደ መግቢያ አይተናል። ሾርት ራን ኢኩሊብረምን አይተናል በባለፈው ቪዲዮዎች። ያንን ቪዲዮ ያላያችሁ እንድታዩ ሪከመንድ አደርጋችኋለሁ። ዛሬ ሰፕላዩን ነው የምናየው። በሾርት ራን ጊዜ እንዴት ማቅረብ አለበት አንድ ድርጅት የምርት ሂደቱን እናያለን ማለት ነው። ኦኬ ሾርት ራን is a period of which supply can be changed by changing only the variable factor። እንግዲህ ሾርት ራን ስንል ቢያንስ የሆነ አንድ ኢንፑት ፊክስድ ነው። አንድ ግብአታችን ኮንስታንት ነው፣ ፊክስድ ነው፣ መቀየር አንችልም። ሌሎችን ግን መቀየር እንችላለን ብለናል ሾርት ራን። ስለዚህ ሰፕላያችንም ወይም አውትፑት የምናመርተው ምርት ነው የምናቀርበው፣ ለገበያ የምናቀርበው። ሰፕላይ ማለት አቅርቦት ማለት ነው። ስለዚህ የምናመርተውን ምርት የምናቀርበው ደግሞ በምናመርተው ምርት የሚወሰን ነው። የምናመርተው ምርት ደግሞ በቫሪያብል ፋክተሮች ነው ዲፔንድ የሚሆነው። ፊክስድማ ፊክስድ ፋክተር ነው ይለናል። ፊክስድ ፋክተር ሪሜኒንግ ዘ ሴም፣ ፊክስዱ ዘ ሴም ነው። ስለዚህ አውትፑታችንን ቼንጅ ለማድረግ ቫሪያብል መቀየር የምንችላቸውን ኢንፑቶች እንቀይራለን ማለት ነው። እየቀያየርን አውትፑቱን ቼንጅ እናደርጋለን ማለት ነው። ስለዚህ አውትፑቱ ቼንጅ ሲሆን ሰፕላዩ ምን ይሆናል? ቼንጅ ይሆናል ማለት ነው። ኦኬ ዘ ሰፕላይ ከርቭ ኢንዲኬትስ ዘ ሪሌሽንሺፕ ቢትዊን ፕራይስ ኤንድ ኳንቲቲ ሰፕላይድ። እንግዲህ ሰፕላይ የሚያሳየን አቅርቦቱን ምንድን ነው? ፕራይሱንና ኳንቲቲ ሰፕላይድ ነው። በዚህ ዋጋ ምን ያህል አቀረብን፣ ዋጋው ሲጨምር ምን ያህል፣ ዋጋው ሲቀንስ ምን ያህል፣ ያንን ነው የሚነግረን። ኦኬ ኢን አዘር ወርድ ሰፕላይ ከርቭ ሾውስ ዘ ኳንቲቲስ ዛት ሴለር ኢዝ ዊሊንግ ቱ ሴል አት ዲፈረንት ፕራይስ የሚለውን ያሳየናል። እንግዲህ ሰፕላይ ከርቭ ምንድን ነው የሚያሳየን? ሻጩ ዊሊንግ ቱ ሴል ለመሸጥ ፍላጎቱ ኑሮት በተለያየ ዋጋ፣ እንግዲህ ዋጋውን ራሱ ሴት ማድረግ አይችልም። በፐርፌክትሊ ኮምፒቲቲቭ ፊርም ፕራይስ ሴት የሚደረገው በማርኬቱ ነው። ስለዚህ ገበያው ነው የሚወስነው ፕራይሱን። ስለዚህ በተለያየ ፕራይስ ምን ያህል አንድ ድርጅት አቀረበ፣ ምን ያህል ለሽያጭ አቀረበ የሚለውን ሰፕላይ ከርቫችን ይነግረናል ማለት ነው። that way if the firm shut down it has to be fixed cost። እንዲሁም ደግሞ ሸትዳውን ፖይንቱንም እንደዚሁ በሰፕላይ ከርቭ ያሳየናል፣ ፊክስድ ኮስቶችንም። ኦኬ that is why in the short run ለምንድን ነው በሾርት ራን ጊዜ ይለናል the firm will supply commodity till price is either greater or equal to average cost። በባለፈው ፓርቶች አይተነዋል። እንግዲህ ሰፕላይ ለምንድን ነው ይቀጥላል? ሰፕላይ ይቀጥላል greater or equal to average variable cost። ፕራይሱ ከአቬሬጅ ቫሪያብል ኮስት በልጦ ወይም እኩል እስኪሆን ድረስ ምን ሰፕላያችን ይቀጥላል። ለምን? አሁን ከአቬሬጅ ቫሪያብል ኮስት በታች ከሆነ ሸትዳውን ፖይንት ነው፣ መቀጠል አይችልም ነው። ስለዚህ ሰፕላይ እስከምን ድረስ ይሄዳል ማለት ነው? ከአቬሬጅ ቫሪያብል ኮስት እኩል እስኪሆን ድረስ ሰፕላይ አለ ማለት ነው። አንድ ፊርም ይቀጥላል ማለት ነው። ኖርማል ፕሮፊት፣ ሎስ እንዲሁም ሸትዳውን ፖይንት በባለፈው ፓርት በደንብ ለማብራራት ሞክረናል እና ሰፕላዩም ከዛ ጋር የሚያያዝ ነው እያለ ነው። ስለዚህ ሰፕላዩ እስከምን ድረስ ይሄዳል? እስከ አቬሬጅ ቫሪያብል ኮስት ጋር እኩል እስኪሆን ድረስ ፕራይሱ አቅርቦቱም ይቀጥላል ማለት ነው። እስከዛ ድረስ ከአቬሬጅ ቫሪያብል ኮስት በታች ከሆነ ሸት ዳውን ስለሚሆን ማለት ነው። ኦኬ this firm will be continue supplying commodity till marginal cost is equal to price or average revenue። እንግዲህ ሰፕላይንግ ማርጂናል ኮስት ከፕራይስ ጋር እንዲሁም ፕራይስ ከአቬሬጅ ሬቨኒው ጋር እኩል እስኪሆን ድረስ ሰፕላይንግ ይቀጥላል። as a result short run supply curve of perfectly competitive firm that portion of marginal cost curve which is above marginal variable curve። በቃ ይሄ ነው የሚያሳየን ሰፕላይ ከርቫችን በፐርፌክትሊ ኮምፒቲቲቭ ፊርም ምንድን ነው የሚያሳየን? ማርጂናል ኮስት ከርቭ እንግዲህ ኢኩሊብረም ላይ ማርጂናል ኮስት ከፕራይስ ጋር እኩል ስለሚሆን
አቬሬጅ ቫሪያብል ኮስት ምናየው ይሄ ነው። በቃ አቬሬጅ ቫሪያብል ኮስት ሸት ዳውን ፖይንት ስለሆነ ከአቬሬጅ ቫሪያብል ኮስት አበብና እኩል እስኪሆን ድረስ እንቀጥላለን፣ አቅርቦታችንን እንቀጥላለን። ግን ከአቬሬጅ ቫሪያብል ኮስት ዝቅ ካለ ሸት ዳውን ፖይንት ነው። ከተዘጋ ደግሞ ምንም አቅርቦት የለውም ማለት ነው። ኦኬ ስዕሉን ማየት እንችላለን። በስዕሉ ሞር መረዳት እንችላለን። እንግዲህ እንደምታዩት ሰፕላይ ከርቡንም እናያለን። በዚሁ ሾርት ራን ነው። ፕራይስ የተለያዩ እዚህ ጋር የተለያዩ ፕራይሶች አሉ። ከዛ ከርቭ አለ። አሁን ይሄ እንደምታዩት እንደዚህ ቀጥ ብሎ የሚሄደው ሾርት ራን ማርጂናል ኮስት ነው። ይሄኛው አቬሬጅ ኮስት ነው። ይሄኛው ደግሞ አቬሬጅ ቫሪያብል ኮስት ነው። ኦኬ እንግዲህ ፕሮፊትን የሚወስነው ማን ነው? ፕሮፊትና ሎስን አቬሬጅ ኮስት ነው። ሾርት ራን አቬሬጅ ኮስት ላይ እና ፕራይሱ እኩል ከሆነ ሾርት ራን አቬሬጅ ኮስት ከፕራይስ ጋር አሁን ፕራይስ ቱ ላይ እና ሾርት ራን አቬሬጅ ኮስት እኩል ናቸው። እዚህ ጋር እንደምታዩት እኩል ከሆነ ኖርማል ፕሮፊት ነው። ምንም ፕሮፊት የለም፣ ምንም ሎስ የለም ነው። ከጨመረ ፕራይስ ከበለጠ አሁን ለምሳሌ ፕራይስ እንደምታዩት ፕራይስ ስሪ አለ። አሁን በዚህ ስናሰምር እንደምታዩት ነው። ከአቬሬጅ ኮስት ፕራይስ አልበለጠም፣ በልጧል። በዚህን ጊዜ ይሄ ነጩ የምታዩት እዚህ ጋር ፕሮፊት ይሆናል ማለት ነው። እዚህ ጋር ነጩ ጋር ያለው ይሄ ፕሮፊት ይሆናል ማለት ነው። በፕራይስ ስሪ ሲሆን ፕራይስ ከአቬሬጅ ኮስት ሲበልጥ ማለት ነው። አሁን ፕራይስን እያየን አሁን እንቀጥል። ደግሞ ፕራይስ ከአቬሬጅ ኮስት ሲያንስ ለምሳሌ ፕራይስ ዋን ላይ በምናይበት ሰዓት ሎስ ነው። ይሄ እንዳለ ሎስ ነው። ምክንያቱም ከአቬሬጅ ኮስት አንሷል። ማነስ ብቻ አይደለም፣ ፕራይስ ከማን ጋር እኩል ሆኗል? ከአቬሬጅ ቫሪያብል ኮስት። አሁን እዚህ ጋር ነው ሸት ዳውን ፖይንታችንን የሚወስልን አቬሬጅ ቫሪያብል ኮስት ነው። አቬሬጅ ቫሪያብል ኮስት ጋር እኩል እስኪሆን ድረስ ያቀርባል። እንግዲህ ይሄ እንደምታዩት ከለሩ በሙሉ ሎስ ነው። ከአቬሬጅ ኮስት ፕራይስ ዝቅ ካለ ሎስ ነው። ስለዚህ ከአቬሬጅ ቫሪያብል ኮስት ግን እየከሰረም ቢሆን መስራት ይቀጥላል፣ እየከሰረም ቢሆን ይሰራል። ግን ልክ እዚች ጋር እኩል ከሆነ በኋላ ፕራይስ ከአቬሬጅ ቫሪያብል ኮስት እኩል የሚሆንበት ይህችን ፖይንት እዚች ፖይንት ሸት ዳውን ፖይንት ነች። ፕራይስ ከፕራይስ ዋን ዝቅ ካለ ከአቬሬጅ ቫሪያብል ኮስት ዝቅ ካለ ግን ሸት ዳውን ነው። ስለዚህ ምንም አቅርቦት የለውም። ስለዚህ አቅርቦት ከየት ነው የሚጀምረው ማለት ነው? በዚች ስትሬት ነው የሚሄደው ማለት ነው። ሰፕላያችን ስናይ ይሄችኗ ከዚህ በታች ከሆነ ማቅረብ ስለማይችል መስራት ስለማይችል ይሄ ካምፓኒ መጨረሻ እችነች ማለት ነው። ፕራይስ ዋን ነች ማለት ነው። ፕራይስ ዋን ላይ ወይም ሸት ዳውን ፖይንት ይነሳል። ከዛ ተነስቶ ሰፕላያችን ግሬተር እያለ ይቀጥላል ማለት ነው። ከዚህ በታች ግን ማቅረብ አንችልም። ከዚህ በታች ሸት ዳውን ፖይንት ነው። ከዘጋ ደግሞ ሰፕላይ አይኖርም። ስለዚህ ሰፕላይ ከርቫችን ከዚች ከኤ ይነሳል ማለት ነው። ከኳንቲቲ ዋን ይነሳል ማለት ነው። ከፕራይስ ዋን ተነሳ ማለት ነው። ፕራይስ ቱ ሲሆን እዚህ ጋር ኖ ፕሮፊት ኖ ሎስ ነው። ፕራይስ ስሪን በምናይበት ሰዓት ምንድን ነው? ፕሮፊት ነው። ይህንን ነው የሚያሳየን። ስለዚህ ሰፕላዩም በዚሁ መሰረት ዲተርማይን ይደረጋል ማለት ነው። ኦኬ ሰፕላዩን በዚህ መሰረት ካየን ሌላ ሎንግ ራን ኢኩሊብረም የሚለውን እናያለን። እንግዲህ ወደ ሎንግ ራን ኢኩሊብረም ስንመጣ ሾርት ራንን አይተናል፣ ፐርፌክትሊ ኮምፒታቲቭ ፊርም። አሁን ደግሞ ሎንግ ራን ማለት ምን ማለት ነው የሚለው ሎንግ ራን ፕሮዳክሽን ፔሪድ ኢዝ ፕሮዳክሽን ፔሪድ ዛት አሎውስ ኤኒ ቼንጅ ቱ ዘ ፕሮዳክሽን ፕሮሰስ። እንግዲህ በሎንግ ራን ፕሮዳክሽን ፔሪድ ጊዜ ይህ የፕሮዳክሽን ፔሪድ ሁሉንም የምንጠቀማቸውን ለፕሮዳክሽን ፕሮሰስ የሚያስፈልጉንን ኢንፑቶች ቼንጅ ማድረግ የምንችልበትን ጊዜ ነው ፕሮዳክሽን ሎንግ ራን የምንለው። ሁሉንም ኢንፑቶችንን እየቀያየርን ስንጠቀም ይሄ ሎንግ ራን እንለዋለን ማለት ነው። ኦኬ ኢት ኢዝ ኦልሶ ፕሮዳክሽን ፔሪድ ዛት አሎውስ ኢንትረንስ ኤንድ ኤግዚት ኦፍ ፊርም ኢንቱ አውት ኦፍ ዘ ማርኬት። እንዲሁም ይህ ጊዜ አዳዲስ ድርጅቶች ወደ ማርኬቱ ወደ ገበያው የሚቀላቀሉበት እንዲሁም ደግሞ የነበሩ ድርጅቶች ከገበያ ውጭ የሚሆኑበት ነው። ረዥም ጊዜ ስለሆነ ማለት ነው። ስለዚህ አዲስ ፊርም ሊገባ ይችላል፣ የሆነ ፊርም ደግሞ ከገበያ ውጭ ሊሆን ይችላል። ስለዚህ በዚህ ሎንግ ራን ኢኩሊብረም ፊርም የምናየው ይሆናል ማለት ነው። ብዙ ነገሮች አሉት። ኦኬ ሶ ሞስት ኢምፖርታንት ቫሪያብል ዛት ዲተርማይን ዘ ሎንግ ራን ኢኩሊብረም ኦፍ ፐርፌክት ኮምፒታቲቭ ማርኬት ኢዝ አጀስትመንት።
ይሄን ነው የምትይዙልኝ። እንግዲህ በሾርት ራን ኢኩሊብረምን አይተናል። በሾርት ራን አንድ ፊክስድ የሆነ ኢንፑት አለን። ስለዚህ በዛ ፊክስድ በሆነ ኢንፑት እንዲሁም ሌሎችን በመቀያየር እንዴት ኢኩሊብረም መስራት እንችላለን፣ እንዴት ከፍተኛ የሆነ ትርፍ ማግኘት እንችላለን። አሁን ደግሞ ሎንግ ራን አዳዲስ ፊርሞች መግባት ይችላሉ። በጣም ሰፊ ጊዜ ነው ያለው። ብዙ ነገሮችን መቀያየር እንችላለን። ስለዚህ በገበያው በጣም ከፍተኛ የሆነ ፉክክር ይኖራል። ስለዚህ ምንድነው ማድረግ ያለብን ለኢኩሊብረም? አጀስትመንት። ሰፊ ጊዜ ያለን አጀስትመንት። አንድ ድርጅት ራሱን አፕዴት አጀስትመንት ማይሰራ ከሆነ ቀጥታ አውቶማቲካሊ ከገበያ ውጭ ነው የሚሆነው። ምክንያቱም አዳዲስ ፊርሞች ይገባሉ፣ ጊዜው በጣም ረዥም ነው። ያንን ታሳቢ በማድረግ ነው ማለት ነው። ስለዚህ አጀስትመንት ወሳኝ ነው። ቱ ዘ ነምበር ኦፍ ፊርምስ ኢን ዘ ማርኬት ማለት ነው። በገበያው ላይ እያንዳንዱ ፊርም ራሳቸውን አጀስትመንት ለወደፊቱ ለሚፈጠረው ነገር አጀስት ማዘጋጀት ይኖርባቸዋል ማለት ነው። ኢን አዘር ወርድ ኢፍ ዘ ፊርም ዊች አር ኦልሬዲ ኢን ዘ ኢንዱስትሪ አር ሜኪንግ ፒውር ኢኮኖሚክ ፕሮፊት ዴን እንግዲህ አሁን በኢንዱስትሪው ላይ የነበሩ ኢንዱስትሪዎች ኢኮኖሚክ ፕሮፊት ወይም ፕሮፊት ኤርን እያደረጉ ይገኛሉ። ዜን ኒው ፊርም ዊል ስታርት ኢንተር ዘ ማርኬት። እንግዲህ አዲስ ፊርም ወደ ገበያው ገባን ብለው፣ ምክንያቱም ሎንግ ራን ነው። ሲንስ ሪተርን ኢን ዘ ኢንዱስትሪዝ ላርጀር ዛን ሪተርን ዛት ካን ቢ ቼንጅድ ሰምዌር ኤልስ። አሁን እዚህ ጋር ምንድን ነው የሚያሳየን? አንድ ፊርም ወደ ድርጅቱ ሲገባ ስለዚህ በምላሹ ኢንዱስትሪው እየሰፋ ይሄዳል፣ ከነበረው ሪተርኑ እየሰፋ ይሄዳል። ስለዚህ ተጠቃሚው ሞር ኦፖርቹኒቲ ያገኛል እያለን ነው። ስለዚህ ምን ይፈጠራል በዚህ ሰዓት? ከዚህ በፊት የነበሩት ድርጅቶች ምን ማድረግ አለባቸው? ኦን ዘ አዘር ሃንድ ኢፍ ፊርም ኢዝ ሜኪንግ ኢኮኖሚክ ሎስ፣ እንግዲህ ቅድም ኢኮኖሚክ ፕሮፊት እያገኙ ነበረ ብለናል። እዚህ ጋር ኢኮኖሚክ ፒውር ኢኮኖሚክ ፕሮፊት እያገኘ ነበረ። ከዛ አዲስ ፊርም በሚገባ ሰዓት አጀስትመንት ይሰራል፣ ጀነሬት ያደርጋል። አዲስ ፊርም በሚገባ ሰዓት ባየሮች ሞር ኦፖርቹኒቲ ይኖራቸዋል። ስለዚህ ይህ ፒውር የሆነ ኢኮኖሚክ ፕሮፊት ይቀንስበታል ማለት ነው ይሄኛው ኢንዱስትሪ ቢኮዝ ኦፍ ሎንግ ራን ቢኮዝ ኦፍ ኢንትሪ ኦፍ አናዘር ኢንዱስትሪ አናዘር ፊርምስ። ኦኬ የሆነ ድርጅትም ደግሞ ሎስ ላይ ቢሆንሳ? ኦን ዘ አዘር ሃንድ ኢፍ ኤ ፊርም ሜኪንግ ኮንቲኒው ኢኮኖሚክ ሎስ ኢን ኤ ጊቨን ኢንዱስትሪ ኢን ዘ ሾርት ራን፣ እንግዲህ በአጭር ጊዜ ውስጥ ምናልባት ኪሳራ ውስጥ ያለ ኢንዱስትሪን በምናይበት ሰዓት አፍተር ሜኪንግ ኦል ነሰሰሪ አጀስትመንት፣ እንግዲህ ወደ ሎንግ ራን ሲመጣ ግን እያለ አጀስትመንት ከሰራ በኋላ ኢፍ ዘ ሎስ ካኖት ቢ ኢሊሚኔትድ ኢን ዘ ሎንግ ራን፣ ስለዚህ ሎሱን ይቀን ኢሊሚኔት ማድረግ አይችልም ማለት ነው። ዜን ዘ ፊርም ዊል ስታርት ሊቭ ዘ ማርኬት። ስለዚህ በዚህ አጀስትመንት ሰርቫይቭ ማድረግ ካልቻለ በሎንግ ራኑ እስከተወሰነ ከሄደ በኋላ ምን ይሆናል? ከገበያው ውጭ ይሆናል። ሊቭ ኢን ዘ ማርኬት፣ በገበያው ይወጣል ማለት ነው። ስለዚህ ሎንግ ራን ጊዜ የሚወጡ አሉ፣ ይገባሉ፣ አዲስ ይገባሉ ብለን በቅድሙ ሴንቴንስ አየን። አሁን ደግሞ ይወጣል ማለት ነው። ኢኮኖሚክ ሎስ ላይ የነበረ አውቶማቲካሊ አዲስ ካምፓኒ በሚገባበት ሰዓት አይችልም። ስለዚህ አጀስትመንት ሰርቶ ማይችል ከሆነ ራሱን አፕዴት አድርጎ ማይችል ከሆነ ይወጣል ማለት ነው። the return in the industry under consideration is smaller than what can be earned elsewhere። ስለዚህ አሁን ደግሞ ኢንዱስትሪው ሪተርን ስሞል ይሆናል ማለት ነው። ቅድም ላርጀር ሆኖ ነበረ አዲስ ማርኬት ሲገባ፣ አሁን ደግሞ አዲስ የሆነ ፊርም ደግሞ ይወጣል ማለት ነው። ስለዚህ ስሞል ይሆናል ማለት ነው። therefore this adjustment to the number of firm in the market will continue until there is no more incentive for new firms to enter into the market as well as the existing firm to leave from the market። ስለዚህ ይሄ አንዱ የመግባት አንዱ የመውጣት እስከምን ድረስ ይሄዳል? ኖ ሞር ኢንሰንቲቭ ፎር ኒው፣ አዲስ ፊርም ለመግባት ፍላጎት በገበያው ላይ አዲስ ድርጅቶች ይሄ ክፍተት የለውም ብለው እስኪ ተውት ድረስ አዳዲስ ድርጅቶች ይገባሉ፣ የነበሩ ድርጅቶች ይወጣሉ። ስለዚህ ምንም አይነት አዲስ ድርጅት ወደዛ ኢንዱስትሪ ለመግባት ፍላጎት ካላሳደረበት ብቻ ነው ማለት ነው። ያ ማለት ሁሉም ድርጅቶች ፐርፎርም አድርገው አጀስትመንት ሰርተው ምንም አይነት ክፍተት ሳይኖር ገበያውን መቆጣጠር ከቻሉ አዲስ ድርጅት መግባት ይችላል እንዴ? አይችልም። አዲስ ድርጅት መግባት ካልቻለ ደግሞ የነበረ ድርጅት ከገበያ ውጭ መሆን ይችላል እንዴ? አይችልም። ስለዚህ በዚህ መሰረት አንዱ የመግባትና አንዱ የመውጣቱ ሂደት ይቀጥላል ማለት ነው። ግን እስከ ተወሰነ ጊዜ ነው። ያም
existence of a firm lives in the market ያ ማለት ይለናል that the point where the firm are earning return in a given industry which is exactly the same as return elsewhere ስለዚህ የሚያገኙት ገቢና ኢንዱስትሪው ሻጩና ገቢው እኩል በሚሆንበት ሰዓት ማለት ነው ያ ማለት አዲስ ኢንዱስትሪ ለመግባት ፍላጎት አይኖርም አዲስ ኢንዱስትሪ ፍላጎት የማይኖረው ከሆነ ደግሞ ምንም አይነት የነበረ ኢንዱስትሪ ከገበያው ውጭ አይሆንም ማለት ነው ስለዚህ ገበያውን ይቆጣጠሩታል ያንን ነው is said to be long run equilibrium ብለን እንጠራዋለን ኦኬ in the long run firms achieve equilibrium when adjust its plant to produce output at the minimum point of long run average cost curve እንግዲህ ኢኩሊብሪየሙን ወይም ፕሮፊት ከፍተኛ ትርፍን የሚያገኝበትን በሎንግ ራን ጊዜ ስንሰራ አጀስትመንት ነው ማድረግ ያለበት adjustment its plant to produce output ስለሚያመርተው ምርት ስለሚተክላቸው ምኖች ኢኩዊፕመንቶች ሚኒመም ፖይንቱን ማግኘት አለበት the minimum point of its long run average cost የአቬሬጅ ኮስቱን ሚኒመም ማድረግ አለበት ኮስታችንን መቀነስ አለብን ምክንያቱም ሎንግ ራን ነው አዲስ ፊርም ይገባል ስለዚህ ከገበያ ውጭ እንዳንሆን አጀስትመንቱ ይግድ ነው ኦኬ this curve is tangential to the market price defined demand curve እንግዲህ ይህ ሎንግ ራን አቬሬጅ ኮስት tangential to the market price and demand curve ምንን ሲነካው ነው ኢኩሊብሪየም በሎንግ ራን ጊዜ ሎንግ ራን አቬሬጅ ኮስት ከማን ጋር ሲሆን ከማርኬት ፕራይሱ ወይም ከዲማንድ ከርቭ ጋር ሲደራረግ ኢኩሊብሪየም ይሰጠናል ነው አሁን እንዴት ፕሮፊት እኮ አይኖረውም ምክንያቱም በሾርት ራን ጊዜ ምን ብለናል ፕሮፊትን የሚወስነው አቬሬጅ ኮስት ነው አቬሬጅ ኮስት ኢኩቫለንት ቱ ፕራይስ ከሆነ ኖርማል ፕሮፊት ነው ኖርማል ፕሮፊት ማለት ምንም አይነት ትርፍ የለውም ምንም አይነት ኪሳራ የለውም ስለዚህ በሎንግ ራን ጊዜ አንድ ድርጅት ማድረግ የሚችለው ይሄንን ነው ምንም አይነት ኪሳራ ምንም አይነት ፕሮፊት ነው ማድረግ የሚችለው በሎንግ ራን ጊዜ ይሄን ብቻ ነው ማድረግ የሚችለው ካሊያ ኖርማል ፕሮፊት ከነበረው ወይም ኢኮኖሚክ ፕሮፊት ከነበረው በሎንግ ራን ጊዜ ቅድም አይተናል ኢኮኖሚክ ፕሮፊት ወይም እያተረፈ ከነበረ አዲስ ድርጅት ይገባል ስለዚህ እያተረፈ ከነበረ አዲስ ድርጅት ይገባል ከዚህ እያተረፈ የነበረው ኢኮኖሚክ ወደ ምን ይወጣ ወደ ኖርማል ፕሮፊት ምንም አለማትረፍ ይሄዳል ማለት ነው ለምን አዲስ ድርጅት ስለገባ ከዛ በኋላ ደግሞ አዲስ ድርጅት በሚገባበት ሰዓት ደግሞ ሎስ ላይ የነበሩ ድርጅቶች አውቶማቲካሊ ከገበያ ውጭ ይሆናሉ ስለዚህ ይሄ እንደዚህ ያለ ይሄዳል ማለት ነው ስለዚህ ኢኮኖሚክ ፕሮፊት እስካለ ድረስ አዲስ ድርጅቶች ይገባሉ ማለት ነው በሎንግ ራን ጊዜ ፕሮፊት በዚህ ይሄ ያተርፋል ያዋጣል ማለት ነው እነዚህ ድርጅቶች እያተረፉ ነው ስለዚህ እዚህ ስራ ላይ እንግባ ይሉና ይገባሉ ስለዚህ በሚገቡበት ሰዓት ኖርማል ፕሮፊት ይመጣል ከሰራ ውስጥ የነበሩት ደግሞ ከገበያ ውጭ ይሆናሉ ስለዚህ አዲስ ድርጅት የማይገባው ምን ሲሆን ነው በሎንግ ራን ጊዜ ኖርማል ፕሮፊት ምንም አይነት ፕሮፊት የማያተርፉ ከሆነ ምንም አይነት የሆነ አዲስ ድርጅት አይገባም ማለት ነው ይሄ ከፍተኛ አቺቭመንቱ ይሄ ነው ማለት ነው በሎንግ ጊዜ ኖርማል ፕሮፊትን ማግኘት ነው ስለዚህ ኢኩሊብሪየም ብለን የምንጠራው ኖርማል ፕሮፊትን ማግኘት ያ ማለት ሎንግ ራን አቬሬጅ ኮስት ከማርኬቱ ፕራይሱ እና ከዲማንድ ከርቭ እኩል ሲሆን ነው ማለት ነው በሎንግ ራን ጊዜ ኢኩሊብሪየም ብለን የምንጠራው in the long run firm just earn normal profit ስለዚህ በሎንግ ራን ጊዜ በረጅም ጊዜ የምርት ሂደት ጊዜ ድርጅቶች ኖርማል ፕሮፊት ነው የሚያገኙት ምንም አይነት ኪሳራም የለም ትርፍም የለም ማለት ነው ዜሮ ፕሮፊት if the firm in super normal profit in the short run እንግዲህ ፊርሞች በሾርት ራን ጊዜ ሱፐር ፕሮፊት የሚያገኙ ከሆነ then the industry will attract to new firm into it ስለዚህ አዲስ ፊርም ለመግባት ፍላጎት ይኖራል እንደዚህ አይነት ድርጅቶች ላይ እኮ ከፍተኛ የሆነ ትርፍ እያተረፉ ነው ስለዚህ እንግባ ይላሉ eventually this leads to fail in the price of goods and increasing the price of factor of as industry expand ስለዚህ ልክ አዲስ ኢንዱስትሪዎች በሚገቡበት ሰዓት ፕራይሱ ፌል ያደርጋል የእቃውና የምርቱ ምክንያቱም ብዙ ሻጭ ስለሚኖር የእቃው ዋጋ ይቀንሳል ልክ አውቶማቲካሊ ኢንክሪዚንግ ዘ ፕራይስ ኦፍ ፋክተር ኦፍ ፕሮዳክሽን ስለዚህ ያንን እቃ ለማምረት የምንጠቀማቸው ኢንፑቶች ደግሞ አዲስ ድርጅት ለማምረት በገባበት ሁኔታ ደግሞ ኢንፑቶች ፕራይሳቸው ደግሞ ኢንክሪዝ ያደርጋል ስለዚህ ዘስ ቼንጅ ኮንቲኒው አንቲል ሎንግ ራን አቨሬጅ ከርቭ ኢዝ ታንጀንሻል ዘ ዲማንድ ከርቭ ስለዚህ ይሄ ይቀጥላል አዲስ ድርጅት መግባት ከዛ ሎስ ላይ የነበረው ወደ ከገበያ ውጭ መሆን ኢኮኖሚክ ፕሮፊት ላይ የነበረው ወደ ኖርማል ፕሮፊት የመምጣት አዲስ ድርጅት ሲገባ ይሄን አይነት ክንውን ይቀጥላል እስከምን ድረስ ግን
ሎንግ ራን አቨሬጅ ከርቭ ታንጀንሻል ዘ ዲማንድ ከርቭ ሎንግ ራን አቨሬጅ ከርቫችን ዲማንድ ከርቭን እኩል እስከሚሆን ዲማንድ ከርቭ ከምን ጋር እኩል እስከሚሆን ፕራይስ ጋር እኩል ሲሆን ማለት ነው በሌላ አነጋገር። ኦኬ ኦን ዘ አዘር ሃንድ ኢፍ ፊርምስ ሜክ ሎስስ ድርጅቶች ሎስ ላይ ከነበሩ እያለን ነው አዲስ ድርጅት ዜን they leave industry in the long run ስለዚህ በረጅም ጊዜ ውስጥ ድሮፕ ይሆናሉ ይወጣሉ። አዲስ ድርጅት ሲገባ አሁን ሁሉም ኢኮኖሚክ ፕሮፊት ላይ ናቸው ማለት አንችል። የሆነ ድርጅት ከፍተኛ እያተረመ ነው፣ የሆነ ድርጅት ደግሞ ኪሳራ ውስጥ ነው። ከዛ የሆነ ድርጅት ደግሞ የዚህኛውን ፕሮፊት የአንደኛውን ፕሮፊት ብቻ በማየት ወደ ያንን ዕቃ ተመሳሳይ ዕቃ ለማምረት ወደ ኢንዱስትሪው ይገባል። ስለዚህ ወደ ኢንዱስትሪው በሚገባበት ሰዓት ኢኮኖሚክ ፕሮፊት እያመረተ ያለውን ወደ ኖርማል ፕሮፊት ይቀይሯል፣ አዲስ ድርጅት በመግባቱ ምክንያት ማለት ነው። ከዛ በኋላ ሎስ ላይ የነበሩ ደግሞ ከገበያ ውጭ ይሆናሉ። ሊቪን ኢን ዘ ኢንዱስትሪ በሎንግ ራን ጊዜ ይባረራሉ ማለት ነው፣ ወይም ይዘጋሉ ማለት ነው ድርጅታቸው። ዚስ ሪዛልት ኢን ራይዝ ኢን ፕራይስ ራይዝ ስለሚያደርግ ኤንድ ድሮፕ ኢን ዘ ኮስት ኦፍ ኢንዱስትሪ ኮንትራክት። ስለዚህ ግብአቶች በጣም ይወደዳሉ። አዲስ ኢንዱስትሪ በመግባቱ ምክንያት ግብአቶች በጣም ይወደዳሉ። ከዛ ብዙ ምርቶች ይኖራሉ። ከዛ የምናመርታቸው ምርቶች ደግሞ ፕራይሳቸው ይቀንሳል። በዚህ ምክንያት ኪሳራ ውስጥ የነበሩ አውቶማቲካሊ አይችሉትም፣ ስለዚህ ይወጣሉ ማለት ነው ከገበያ። ኢኮኖሚክ ፕሮፊት ላይ የነበሩት ደግሞ ወደ ኖርማል ፕሮፊት ይዘጋግራል። አዲስ ድርጅት በመግባቱ ምክንያት ሲያተርፉ የነበሩት ደግሞ ወደ ምንም አለማትረፍና ምንም አለማትረፍ ይሸጋግራሉ ማለት ነው። ኦኬ this change continue until remaining firm industry cover their total cost and make normal profit። ስለዚህ ኖርማል ፕሮፊት እስኪያገኙ ድረስ ይሄ እንትን ይቀጥላል ማለት ነው። እችን ስዕል በማየት ደግሞ ሞር ክሊር እናደርገዋለን ማለት ነው። ኦኬ ይሄው ሎንግ ራን አቨሬጅ ኮስት ነው የምናየው። ፕራይስ እዚህ ጋር አለ፣ ፕራይስ ዋን አለ፣ ፕራይስ ዋን ፕራይስ እንትናል። እንግዲህ አሁን ኢኩሊብረሙን እንስራ ከተባለ ማርጂናል ኮስት አለ፣ አቨሬጅ ኮስት አለ። ምንድነው ፕራይስ ከአቨሬጅ ኮስት እኩል ሲሆን ነው ብለናል። አሁን የመጀመሪያውን በምናይበት ሰዓት ይሄንን ስዕል በምናይበት ሰዓት ፕራይሱ እንደምታዩት ይሄው እዚህ ጋር ቀጥ ብሎ የሚሄደው ይህ ፕራይስ ነው። ከዛ በኋላ ግን አቨሬጅ ኮስትን በምናይበት ሰዓት ሚኒመም አቨሬጅ ኮስት የየቹት ነው። ሚኒመም አቨሬጅ ኮስት እዚህ አካባቢ ነው። ስለዚህ አቨሬጅ ኮስቱ ዝቅ ብሏል ማለት ነው። ይሄ ምንድነው ፕሮፊት ነው። የየቹ ነው ፕሮፊት ነው። ስለዚህ አሁን አዲስ ድርጅት ኢንሴንቲቭ ይሆናል። ፕሮፊት እያገኙ ነው ይልና አዲስ ድርጅት ይገባል። አዲስ ድርጅት በሚገባበት ሰዓት ፕራይስ ምን ይላል? ዝቅ ይላል። አያችሁታ ወደ ፕራይሷን ዝቅ አለ። ፕራይስ ይሄው ዝቅ አለ። ከዛ ፕራይስ ዝቅ ካለ በኋላ አቨሬጅ ኮስት ከፕራይሱ ጋር እኩል ይሆናል ማለት ነው። አቨሬጅ ኮስት ከፕራይስ ጋር እኩል ይሆናል። በዚህን ጊዜ ከፕራይስ ጋር እኩል በሚሆንበት ሰዓት እዚህ ጋር ምንም አይነት ፕሮፊት የለም፣ ምንም አይነት ሎስ የለም ማለት ነው። እዚህ ጋር ኖርማል ፕሮፊት ይሆናል ማለት ነው። ኖርማል ፕሮፊት ይሆናል ማለት ነው። እያያችሁ ነው። ስለዚህ ከዚህ ወደዚህ ያሸጋግሩታል ማለት ነው። ምን ጊዜም በሎንግ ራን ይሄንን ሁለተኛው ላይ ያየነውን ስዕል እስክናገኝ ድረስ ሎንግ ራን ጊዜ ይከናወናል ማለት ነው። ይሄ ፕሮፊት እስካለ ድረስ እስከ ኖርማል ፕሮፊት እስኪሆን ድረስ አዲስ ድርጅቶች ይገባሉ። አዲስ ድርጅቶች በመግባታቸው ምክንያት የሆነ ድርጅት ይወጣል። ከዛ ፕሮፊት ኖርማል ይሆናል። ይህ ሁኔታ የሎንግ ራንን አጀስትመንት ያሳየናል ማለት ነው። ኦኬ ፕራይሱን በምናይበት ሰዓት ያው ሰፕላይ ነው የሚያሳይ። አሁን የመጀመሪያው ፕራይስ ዋን ላይ እንደምታዩት ዲማንዱ አለ፣ ማርኬት ሰፕላዩ አለ። እዚህ ጋር ክሮስ የሚደራረጉበት ፕራይሱን ያሳየናል። ቀጣይ ምንድነው የሚያሳየን? ፕራይሱ ዝቅ ሲል ነው የሚያሳየን። ለምንድን ነው ፕራይሱ ዝቅ ያለው? ኪው እዚህ ጋር ነበር፣ አውትፑት የምናመርተው አውትፑት እዚህ ጋር ነበረ። አዲስ ፊርም ገባ፣ ስለዚህ አውትፑት ጨመረ። አውትፑት በመጨመሩ ምክንያት ይሄቹ ነው። አውትፑት በመጨመሩ ምክንያት ዲማንድ ይኸው አዲስ ሰፕላይ ይኖራል። አዲስ ሰፕላይ ሲኖር ከዛ ዲማንዱ ወደ ታች ይወርዳል። ፕራይስ ዝቅ ይላል ማለት ነው። ፕራይስ ዝቅ ሲል ዲማንዳችን ከፍ ይላል፣ ዲማንድ ይጨምራል። ስለዚህ ሰፕላዩም እንደዚሁ ይጨምራል። በምን ምክንያት? ኳንቲቲ that is the reason is ኳንቲቲ ነው ማለት ነው። ከኳንቲቲ ዋን ወደ ኳንቲቲ ከኳንቲቲ ኖት ወደ ኳንቲቲ ዋን ቼንጅ ስላደረግን ማለት ነው። ምክንያቱም አዲስ ፊርም ስለገባ በዚህም ሲቹዌሽን ነው ማለት ነው። ኢኩሊብረሙን የሚያሳየን ነው። በዚች ስትሬት አምጥተን ይሄንን በምናይበት ሰዓት የአዲስ ፊርም በመግባቱ ሎንግ ራን ኢኩሊብረምን ያሳየናል ማለት ነው። ኦኬ እዚህ ጋር ያሉት አጠቃላዮች ስለ ስዕሉ የሚያወሩ ናቸው።
ኦኬ ኮንዲሽን ፎር ሎንግ ራን ኢኩሊብረም ኦፍ ኤ ፊርም በምናይበት ሰዓት ፎር ሚ ፊርም አቺቭ ሎንግ ራን ኢኩሊብረም the marginal cost must be equal to the price and the long run average cost። እንግዲህ ኢኩሊብረም ለማለት በሎንግ ራን ጊዜ ኢኩሊብረም ምንድነው የሚያሳየን? ማርጂናል ኮስቱና እንዲሁም ፕራይስ እንዲሁም ሎንግ ራን አቬሬጅ ኮስት እኩል መሆን አለባቸው። ያ ማለት ሎንግ ራን ማርጂናል ኮስት ኢኩቫለንት ቱ ኖ ሎንግ ራን አቬሬጅ ኮስት ኢኳል ቱ ፕራይስ። ስለዚህ the firm adjusts the size of its planet to produce the level of output at which long run average cost is the minimum። ስለዚህ ይሄንን እኩል ካደረገ በኋላ ምንድነው አንድ ድርጅት ማድረግ ያለበት? ሎንግ ሚኒመም ኮስቱን ዝቅተኛ የሆነ ሎንግ ራን አቬሬጅ ኮስት ሚኒመም ማምረት አውትፑትን ፕሮዲዩስ ማድረግ ይኖርበታል ማለት ነው። ኖርማል ፕሮፊት እንዲያገኝ ተመልከቱ። በሎንግ ራን ጊዜ ኖርማል ፕሮፊት ለማግኘት ነው። ኖርማል ፕሮፊት ካላገኘህ ከገበያ ውጭ ትሆናለህ በሎንግ ራን ጊዜ። እንዲሁም ኢኮኖሚክ ፕሮፊት ላይ ከነበርክ ወደ ኖርማል ፕሮፊት ትመጣለህ። ለምን? አዲስ ድርጅቶች ስለሚገቡ ማለት ነው። ስለዚህ ሎንግ ራን ማርጂናል ኮስት ኢኩቫለንት ቱ ሎንግ ራን አቬሬጅ ኮስት ኢኩቫለንት ቱ ፕራይስ that is the long run equilibrium ነው ማለት ነው። therefore in the long run we have short run marginal cost equivalent to long run marginal cost, short run average cost equivalent to long run marginal cost, price equivalent to marginal revenue ብለን መጻፍ እንችላለን ማለት ነው። ሁለቱን አገናኝተን ኢኩቫለንት ማድረግ እንችላለን ይለናል። ኦኬ በቀጣይ ፒውር ሞኖፖሊ የሚለውን ይዘን እንመጣለን። ሁለተኛውን ማርኬት ስትራክቸር ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ይሄንን ቱቶሪያል ቲዩብ ማገዝ ትችላላችሁ ሞር ቪዲዮዎችን እንድንሰራ። ቴንክ ዩ